በኦሮሚያ ላይ በኦሮሚኛ እየተገለገለ ነው የሚሉ አካላት ኦሮሚያን የማያውቁ ሰዎች ናቸው። ያለፈውና የቀደመውን ፖለቲካ በቤተክርስቲያን ውስጥ ካላስቀጠልን ብለው የሚታገሉ አካላት እንዳሉ አውቃለሁ። የሚኒሊክን ልደት በይፋ እንደ ቅዱሳን በቅዱሳን ሁኔታ የሚዘክሩ እንዴንጦጦ ላይ ባለፈው በተለየ መልኩ የእግዚአብሔርን ቃል የሚናገሩትን ዋኖቻችሁን አስቡ የኑሯቸውን ፍሬ እየተመለከታችሁ በእምነታችሁ ምሰሏቸው የሚለውን ጥቅስ ለቅዱሳን አይደለም እንደኛ የምንማረው? ሚኒሊክ በቅዱሳን ተርታ ተመድቧል እንዴ? ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ላይ በተፈጠረው ግጭት የሁለት ወጣቶች ህይወት ሲያልፍ በአራት ወጣቶች ላይ ከፍተኛ ጉዳት ደርሶባቸዋል ተባለ። በዛሬው ዕለት በሻሸመኔ ከተማ ቅዱስ ሚካኤል ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በህገ ወጥ መንገድ የተሾሙ ኤጲስቆጶሳት ወደ ሻሸመኔ ይመጣሉ መባሉን ተከትሎ ጠዋት 2 ሰዓት ላይ ስርዓተ ቅዳሴ እንደተፈጸመ ህዝቡን ለመጥራት በከተማ ያሉ አድባራት ደውለዋል። ይህን ጥሪ ሰምቶ ሁሉም ምዕመናን ወደ ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ያቀና ሲሆን ምዕመኑ የቤተክርስቲያኑን በር በመዝጋቱ ከውጭ ቆሞ እንደነበርም ተገልጿል። በእንዲህ ሁኔታ ውስጥ እያለ የከተማ ፖሊስ ህዝቡን ለመበተን ተኩስ መክፈቱን የተነገረ ሲሆን እስካሁን ድረስ 2 ኦርቶዶክሳዊ ወጣቶች ህይወታቸው ያለፈ ሲሆን በአራት ወጣቶች ላይም ከፍተኛ ጉዳት መድረሱን ተዋህዶ ሚዲያ ማዕከል ዘግቧል። ከጠዋት አንስቶ የቤተክርስቲያኒቱ በር በጸጥታ ኃይሎች ቢዘጋም ህዝቡ አጥሩን እየገነጠለ ወደ ቤተክርስቲያኑ ቅጥር ግቢ መግባቱም ተገልጿል። አብያተ ክርስቲያናት ውስጥ ያሉ ምዕመናን እስካሁን ድረስ በቅጥር ግቢ ውስጥ እንዳሉ የተገለጸ ሲሆን ነገር ግን አሁን ላይ ወደ ቤተክርስቲያን የሚመጣው የጸጥታ ኃይል አካል በዱላ እያባረሩ ይገኛሉም ተብሏል። የከተማው የኦሮሚያ ልዩ አካላት ከኦርቶዶክስ ተዋሕዶ ምዕመናን ውጪ ላሉት የከተማ ነዋሪዎች ነጠላ በማደር ሻሸመኔ ስቴዲየም ተገኝተው ህገወጡን ቡድን እንዲቀበሉ እያስተባበሩ ያሉ ሲሆን በመኪና ከተማውን እየዞሩ ቅስቀሳ በማድረግ ላይ እንደሚገኝም ተነግሯል። በአሁን ሰዓት የኢፌዴሪ መከላከያ ሰራዊት ከሻሸመኔ እስከ አርሲ ድረስ ያለውን ቦታ መቆጣጠሩን ተዋሕዶ ሚዲያ ማዕከልም በዘገባው አመላክቷል። በሻሸመኔ ቅዱስ ሚካኤል ቤተክርስቲያን ላይ የተፈጠረው ችግር የአካባቢው ነዋሪ የሆነችው ሳቢላ እንዲህ በማለትም ትገልጻለች። ትላንትና ጭምጭምታ ምናምን ስንሰማ በጠዋት በቃ ቤተክርስቲያን መሄድ አለብን ብለው ነው ልጆች የገቡት። ከዛው ቤተክርስቲያን ባሉበት ነው የሚካኤል ቤተክርስቲያን 3 ምናምን መግቢያ ያለው 3 መግቢያ ያለው በተለያየ አቅጣጫ ውሸት ጳጳሶች የተባሉት እንግዲህ ገቡ ሲባል ነው ግር ብለው ህዝቡ እየተከላከለ የነበረው። ዘመሃል ማዘርም ውስጥ ነበሩ ወጥተው እንደገጣሚ እኔ ትንሽ አቅሜ ደካማ ስለነበር እኔን ቁርስ ላይ ያበሉ መጥተው ሲመለሱ ነው ጳጳሳቱ ሊወርዱ ሲሉ ህዝቡ ግር ብሎ አይሆንም ብሎ ተባለበት መሃል ነው ብጥብጥ ተፈጥሮ 2 ሰው ሞቷል። ለዋንዳ 2 ሰው ሪፖርት ተደርጓል። 2 ሰው ሞቷል። 4 ሰው ከባድ ጉዳት ደርሶበታል። እቶችም ደግሞ እዛው ሚካኤል ቤተክርስቲያን ውስጥ ያሉም አሉ፣ ጊዮርጊስ ቤተክርስቲያን ውስጥም ያሉ አሉ። ሚካኤል ደግሞ ጓደኞች አሉ። ሚካኤል ወደውት ተክለ ሃይማኖት ቤተክርስቲያን እና በዛ አካባቢ ሳልፍ ያየሁት ነገር ጭራሽ ማህተብ ያላደረጉ የከተማው ነዋሪ ያልሆኑ ሰዎች ከሚሊሻዎች ውጪ አንጸባራቂ ለብሰው የሆነ ኦሮሚያ ባንዲራ ነገር አለበት ጥንጥዬ ምልክት ነገር ያለበት አንጸባራቂ ብቻ ለብሰው ዱላ ይዘው ሙሉ ቤተክርስቲያኑን ዙሪያውን ከበው ምዕመናንን ማናስገባም ያለው የሚወጣ ከፈለገ መውጣት የፈለገ ካለ ይወጣል ማስገባት ግን አናስገባም ብለው እኛንም አላስገባ ብለውን እኛ እንዳጋጣሚ በመኪና ስናልፍም ነው በቃ መጨረሻ ላይ ወጣት የጸጥታ አካላት ሚሊሻዎቹ ከበዋል። ህዝቡ እንዳይገባ ነው ወደ ቤተክርስቲያኑ ህዝቡ አባቶች ያዘዙት ቤተክርስቲያናችሁን ጠብቁ ብለውን አይደለ? ቤተክርስቲያን ሊጠብቁ ወጣቶች ወደ ቤተክርስቲያን እንዳይገቡ እየከለከሉ ነው። ነገር ግን እንዲወጡ ተፈቅዷል። ከቤተክርስቲያን እንዲወጡ ተፈቅዷል። አሁን እንዳልኩሽ ማዘርም እናቴም ሲወጡ ችግር የለም ተብለው ተፈቅዶላቸው መጡና ወደ ቤት ቶሎ ደርሰው ከቤት 10 ደቂቃ አልሞላም ሲመለሱ መግባት አይቻልም መውጣት ግን ይቻላል። ስለዚህ በግልጽ ምዕመኑ ወጥቶ ሲያልቅ ማድረግ የፈለጉትን ነገር ሊያደርጉ ነው ማለት ነው። ምዕመን እንዳይጠጋ ነው ወደ ቤተክርስቲያን የሚወጣን ግን ያስወጣሉ። ልኩሽ የሚገባን ግን እንዲገባ ይፈልጋሉ። ሻሸመኔ ነበሩ ሊገቡ ሲሉ ህዝቡ እንግዲህ ጉጉ ብሎ ሲጮህ ነው ይሄ ተኩሱ ምናምን ነው። ተኩሱ ከ6 ሰዓት ጀምሮ ነበር። ማታ 5 ሰዓት ላይ ተተኮሰ። ከዛ ማታ 5 ሰዓት ተኩሱ ሲሰሙ ነው እህቶቼም ተነስተው በሌሊት ቤተክርስቲያን ሄዱት። አሁን ሴፍኮ አሁን ማስጠንቀቂያ እየሰጡ ነበረ። መንግስት ይታደግልን ሐዋሳ መጣው ለሐዋሳን እንዳይነኩ እየተባለ ነው። እንግዲህ አሁን ባለኝ መረጃ ይሄን የሰማው የሐዋሳ 05 ወጣቶች
እየተደራጁ በፍጹም ሐዋሳ ላይ እንዳይቀመጡ እያሉ ነው። ያው የሻሸመኔ ኦርቶዶክስ ረብሸው ወደኛ ይመጣሉ እየተባለ ነው። ከተማው ኖርማሊውን ከተክልዬ ከጊዮርጊስና ከሚካኤል ውጪ ከተማው ሰላም ነው። ጊዮርጊስን ባይኔ ያላየሁም፣ ሚካኤልን ባይኔ አይቻለሁ። እግረኛም ሆነ ተሽከርካሪ ማለፍ አይችልም። እንዳልኩሽ አንጸባራቂን የለበሱና ዱላ ያዙ ሰዎች እንዲሁ የሚሊሻ ልብስ የለበሱ እና አንዳንድ ወታደሮች ከበው ቤተክርስቲያኑ ማንንም መግባት አይችልም። ወደ ቤተክርስቲያኑ አካባቢ ወደዛ አስፓልት ማለፍ አይችልም። ተሽከርካሪም ሆነ እግረኛ መውጣት ግን ይቻላል። ቅዱስ እንደው አቡነ ተክለ ሃይማኖት ቤተክርስቲያን ደግሞ ውስጥ እየተዘመረ አይቻለሁ። ምዕመኑ እንዳለ ግጥም ብሎ ውስጥ ነው ያለው። ወደ ምረል ላይ ካህናቱ እየዘመሩ ጸሎት እያደረጉ ነው። በሩ ተዘግቷል። እዛ የነበሩትን አይነት አንጸባራቂ የለበሱና ሚሊሻዎች ግን አሁንም አቡነ ተክለ ሃይማኖት ቤተክርስቲያን ላይ አይቻለሁ። በሌላ በኩል በምዕራብ ሐረርጌ ሀገረ ስብከት በጭሮ ከተማ በህገ ወጥ መንገድ የተሾሙ ሊቀ ጳጳስ ዛሬ ጥር 27 ቀን 2015 እንደሚመጡ መረጃው ስለደረሳቸው የጭሮ ከተማ ህዝበ ክርስቲያን በከተማው የሚገኙትን 4 አብያተ ክርስቲያናትን በንቃት እየጠበቁ እንደሚገኝም ተናግሯል። በተያያዘ ዜና የቀድሞ የኔቫዳ ዩታ እና አርዚዮና ሀገረ ስብከት ሊቀ ጳጳስ የወቅቱ የሲዳማ የጌዲኦ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ በዚህ የመከራ ጊዜ ከመንፈስ ልጆቼ ጋር በጋራ እሆናለሁ በማለት ሻሸመኔ ከተማ መግባታቸውም ተገልጿል። ከዚሁ ዜና ጋር በተያያዘ ትላንት ሌሊት ሊቀ ጳጳስ የታሰሩባት እና መቆየት አይችሉም ተብለው ወደ አዲስ አበባ እንዲመለሱ የተደረገባት በአርሲ ሀገረ ስብከት መናገሻ አሰላ ላይም ኦርቶዶክሳውያን እየታሰሩ መሆኑንና በቤተክርስቲያኑ ያሉትም እንዲወጡ እየተነገራቸው ያ የማይሆን ከሆነ የኃይል እርምጃ እንደሚወስዱባቸው እየተዛተባቸው እንደሚገኝም ተገልጿል። በተጨማሪም በአሁን ሰዓት አሰበ ተፈሪ ልደታ ማርያም ቤተክርስቲያን ደውል በመደወል ምዕመናኑ ወደ ቤተክርስቲያን መጥራቷንም ለማወቅ እንደቻለ ተዋዶ ሚዲያ ማዕከልም ዘግቧል። ከዚህ ጋር በተያያዘ በአዲስ አበባ 6 ኪሎ የሚገኘው ምስካየ ሕዙናን መድኃኔዓለም ገዳም ህገወጡ የአካለ ወልድ ወይም የቀድሞ አቡነ ሳውሮስ ቡድን ይገባሉ በመባል የአዲስ አበባ ምዕመን ቤተክርስቲያኑን ከትላንት ጀምሮ እየጠበቀ እንዳደረ ለማወቅ ችለናል።